ቪዲዮውን ላይክ ያድርጉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ጊዜ እነዚህ ከተሞች በሰዎች የተሞሉ ነበሩ። መኪኖች ይንቀሳቀሳሉ፣ ህፃናት ይጫወታሉ፣ ሰዎች ወዲያና ወዲህ ይላሉ። ነገር ግን ዛሬ እነዚህ ቦታዎች ጸጥ ብለው ቆመዋል። ባዶ መንገዶች፣ የፈራረሱ ቤቶች እና የጠፉ ሰዎች ትዝታ ብቻ ነው ያለው። ለምን ሰዎች ከተሞችን ተዉ? ዛሬ በዓለማችን ላይ ያሉ አስፈሪ ሚስጥራዊ የተተዉ ከተሞችን እንመለከታለን። በ1986 በዩክሬን አንድ አስፈሪ ፍንዳታ ተከሰተ። ይህ የቸርኖቤል ኒውክሌር አደጋ ነበር። በዚያ አጠገብ ያለች ፕሪፒያት የተባለች ከተማ በአንድ ቀን ውስጥ ባዶ ሆነች። ከ50,000 የሚበልጡ ሰዎች ከተማዋን ትተው ሸሹ። ሰዎቹ ከጥቂት ቀናት በኋላ እንመለሳለን ብለው ቢያስቡም ግን መመለስ አልቻሉም። ዛሬ ፕሪፒያት አንድ ጊዜ የቆመባት ከተማ ትመስላለች። በጃፓን ባህር ውስጥ ሃሽም አይስላንድ የተባለች ትንሽ ደሴት አለች። አንድ ጊዜ በዚህ ሺዎች የሚቆጠሩ ሰዎች ይኖሩ ነበር፣ ምክንያቱም በደሴቱ ውስጥ የከሰል ማዕድን ነበረ። ነገር ግን የከሰል ፍላጎት ሲቀንስ ሰዎቹ ቦታውን ትተው መሄድ ጀመሩ። በ1974 ላይ ደሴቱ ሙሉ በሙሉ ባዶ ሆነች። ዛሬ የፈራረሱ ህንፃዎችና ጸጥታ ብቻ ቀርተዋል። በአሜሪካ ሴንትራሊያ የተባለች ከተማ አለች። ግን ይህች ከተማ አንድ አስፈሪ ሚስጥር አላት። ከመሬት በታች እሳት እየነደደ ነው። በ1962 ላይ የተጀመረ እሳት እስካሁን አልጠፋም። መሬቱ ይሞቃል፣ ጭስ ይወጣል። ስለዚህ ሰዎች ከተማዋን ትተው ሄዱ። ባለሙያዎች ይህ እሳት ለ100 ዓመታት ሊቀጥል ይችላል ይላሉ። የተተዉ ከተሞች ሰዎችን ያስፈራሉ፣ ምክንያቱም ከዚህ አንድ ጊዜ ህይወት ነበር፣ አሁን ግን ጸጥታ ብቻ። አንዳንድ ሰዎች መንፈስ አሉ ይላሉ፣ ሌሎቹ ደግሞ የተተዉ ከተሞች የሰው ልጅ ስህተት ማስጠንቀቂያ ናቸው ይላሉ። ምናልባት ሁሉም እውነት ሊሆን ይችላል። ከተሞቹ ባዶ የሚሆኑበት ብዙ ምክንያት አለ። ጦርነት፣ የተፈጥሮ አደጋ፣ ኒውክሌር አደጋ፣ ድህነት፣ ስራ ማጣት። አንድ ጊዜ አንድ ከተማ በጣም ህያው ትሆናለች፣ ከዚያ ግን ከጥቂት ዓመታት ውስጥ ባዶ ትሆናለች። ይህ የሚያሳየው የሰው ልጅ ህይወት ምን ያህል ፈጣን እንደሆነ ነው። በዓለም ላይ ብዙ የተተዉ ከተሞች አሉ። አንዳንዶቹ በአደጋ፣ አንዳንዶቹ በጦርነት፣ አንዳንዶቹ ደግሞ በሚስጥራዊ ሁኔታ ባዶ ሆነዋል። ግን አንድ ነገር ግልጽ ነው፣ እነዚህ ከተሞች የጠፉ ሰዎችን ታሪክ አሁንም በጸጥታ እየተናገሩ ነው። ከነዚህ ከተሞች ውስጥ የትኛው በጣም ያስፈራል? በኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ያድርጉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ ምስጢራዊ ዶክመንተሪ ከእኛ ጋር ይቆዩ።